በልዩና ቅዱስ ሁኔታ የቆረጠ ሙሉ ለሙሉ የተጨካከነ መለያየት ባይኖርም እንኳን በሁለቱ መሃል ግን አለመግባባቶች ሳይፈጠሩ አልቀሩም። አሞናል፣ ከብዶናል፣ ተረስተናል በማለት ልዩ በሰራችው ቪዲዮ ላይ ቁልጭ ባለ ሐሳብ ያለችበትን ሁኔታ ለማሳየት ሞክራለች። አፍ አውጥታ ባትናገርም ባለትዳሮቹ ተለያዩ ተብሎ የሚደመደመው ፍርድ ቤት እንዳጣመራቸው ሁሉ ሲለያያቸው ብቻ ነው። ልዩ ከእጇ ላይ የትዳር ቀለበትም የለም። ይልቁንስ በመሃል ጣቷ ላይ ሌላ ቀለበት አለ። ይህንን በመመልከት አብቅቶላቸዋል የሚሉ ሰዎች ቢኖሩም ከወሊድና ከውፍረት ጋር በተገናኘ ቀለበቱ ጠቧት አውልቃውም ሊሆን ይችላል። ለሰው ያሳዩት በአደባባይ ያወጡት ፍቅር ብዙ እንከኖች ይገጥሙታል። ሰዎች በተቻለ መልኩ የፍቅርና የትዳር ህይወታቸውን በራሳቸው ቢይዙት መልካም ይመስላል። በሌላ በኩል ልዩና ቅዱስ በፍጹም አልተለያዩም የሚሉ ሰዎች አልጠፉም። እስቲ ሰሰን ታጥሽንም አንቺ እንዴ ዮቢ በማርያም ምን አድርጌሽ ነው? ምን አድርጌሽ ነው? አስጠላኝ። እኔ አዎ በቃ አስጠላኝ። ሲጀምር ስትበላ ለምን የምትለው አትሊክ ከሰው ፊት ሲሆን በስርዓት ብላ ብያለሁ። እንደዛ እኔ እግዚአብሔርን ለማለት ደግሞ የፊትህን ብላ የፊቴን ነው ማነካው? ያው በቃ ነው መብላት ብላ መብላት ማትፈልግ ከሆነ ተነሳ። ቅዱስ ይሄው በስነ ስርዓት እየበላሁ ነው። ምንድነው? ምን አርግ ነው የምትይኝ? ረፈሉን ምን አርግ ነው የምትይኝ? በቃ አንተ ራስ ምንድነው የምትለኝ እንዴ? ምን ሆነህ ነው? አንተ በቃ ተነስ። ለምን መጣን ብላ በማትረብሽ ራስ እንዴ? የምርህን ነው? እኔ ስናድር የሚስቀው ነገር ደግሞ አለ። አትሳቅ። በቃ ተነስ ከፈለክ። በጣም እኮ ገርመሽ ነው አንተ። እሰይ ልግረምህ። እንደዚህ አይነት ሰው ነኝ። ተዋወቀኝ። አዲሷ ነኝ እንደዚህ። ልዩታይ ምን ልትሆን ነው እንዴ? የምርህን ነው? የምታስፈራረኝ እኔ እንዴ? ልጅ በቃ በእናትሽ በእግዚአብሔር እንዴ በሰላም አይደል እንደመጣ ነው። ምንድነው አንቺ ችግርሽ? ቅድም መኪና ውስጥ ላቅፍስል ምንድን ያልከኝ? ሰው እንዳልገጭ ነው ያልኩሽ። ምንድነው የምትይው? ምን አልከኝ? በቃ እኔ ደግሞ ተናደድኩ። ሰው እንዳልገጭ እና ገጭቼ ልቀፍሽ እና ገባኝ። ምንድነው ያጠፋሁት? አንቺ ያየሽሽ ከሱቅ ስንመጣ ያልኩት ነገር አለ። እሷ መች ታውቃለች? ከዚህ በፊት አላወራማ እኔ እንዴት ታውቃለች? ሰው አሁን ስለሆነው ብቻ አይደለም እያወራ ያለት። እንዴ ምን ቢከብድሽ ነው አንቺ? ምግብ እየተበላ ቢያንስ እንደው ማዕዱን እንኳን አታከብሪም እንዴ? ከየት ያመጣሽው ባህሪ ነው አንቺ? አሁን ምንም አትበለኝ በቃ። እንዴ ምንድነው? የቱ ጋር ነው አንቺ ጥፋት? በእናትሽ እንዴ ዝም ስለምን ነው እንዴ? ምንም ስለማልናገር ተናገር ከፈለካ። ዮቢ በእናትሽ በይ ተነስ በቃ ከዚህ ጋር ዛሬ በቃ እኮ ዝም ብያለሁ። ዝም በል